ሰላም እንዴት ናችሁ? ዳናችሁ ወይ? ዛሬም ሌላ ቪዲዮ ተገናኝተናል። እስከ መጨረሻ አብራችሁ ሁኑ። ሰብስክራይብ ማድረግ እንዳይረሳ። አሁን ላይ ብዙ ሰዎች የኦንላይን ስራ እየሰራው ነው፣ ኦንላይን ስራ ነው የምሰራው ስሉ እንሰማለን። ግን ችግሩ እንዴት ነው የሚሰሩት፣ ሌላም ደግሞ ምንድነው የሚሰሩት የሚለው ደግሞ ዋና ጥያቄ ሆነብናል ማለት ነው። ግን ከዛ ሁሉ በፊት ማወቅ ያለብን ነገር ኦንላይን ስራ የሚባሉትን ስራዎች ለመስራት ለመጀመር ዋና የሚባሉት ውስጥ ቢያንስ የተወሰኑ ስኪሎችን ሊኖረን ይገባል ማለት ነው። ከዚህ በፊት በሰራው ቪዲዮ ላይ ስለ ፍሪላንሲንግ ሰርች የነበረ ፍሪላንሲንግ ማንነቱንና እንዴትም መስራት ብትፈልጉ እንዴት መስራት እንዳለባችሁ ሰርች የነበረ። ስለዚህ ዛሬ የምናወራው ስለ ኮፒራይቲንግ ነው። ብዙዎቻችን ኮፒራይቲንግ ሲባል ወደ ጭንቅላታችን መጣው ይሄ የባለቤትነት ማረጋገጫ ኮፒራይት የሚለው ነው። ማለት አንድ ሰው የሰራውን ለምሳሌ ኤኒቲንግ ሊሆን ይችላል፣ ዩቲዩብ ቪዲዮዎች ሊሆን ይችላሉ፣ ዘፈኖች፣ መዝሙሮች፣ ኤቭሪቲንግ አንዴ ተሰርቶ የተቀመጠው ነገር ሰው ደግሞ ሲሰራ ኮፒራይት ብሎ የሚያስቀምጠው አለ አይደለ? እሱም ብለን ነው የምናስበው። ግን ኮፒራይቲንግ የምንለው እሱ ብቻ አይደለም። ኮፒራይቲንግ በጣም አሪፍ ገንዘብ ልናገኝበት ከምንችላቸው አይነት ስኪሎች ውስጥ በጣም ወሳኙና አንዱ ነው። እና ኮፒራይቲንግ ለመስራት ምንም አይነት ልምድ አያስፈልግም። ኢቭን የትምህርት ደረጃም አያስፈልግም። ጀስት መጀመሪያ መሞከር ነው። ከዛ ሱ ፕሮሰስ ስኪላችንን ካሳደግን በኋላ ለተለያዩ ድርጅቶች፣ ለዓለም አቀፍ ድርጅቶች እንዲሁም ደግሞ ሎካል እዚህ ሀገራችን ውስጥ ያሉም ድርጅቶች በጣም ይሄን ስኪል ይፈልጉታል ማለት ነው። ስለዚህ ዛሬ የምናየው ስለ ኮፒራይቲንግ ማንነት ነው ማለት ነው። ኮፒራይቲንግ ማለት ምን ማለት ነው የሚለውን ስናይ ኮፒራይቲንግ ማለት ቃላትን ተጠቅመን የሆነ ሰውን ኢንፍሉዌንስ ማድረግ፣ ማሳመን፣ ፕሮዳክት ከሆነ ለምሳሌ ፕሮዳክቱን እንዲገዛ ማድረግ የመቻል ችሎታ ማለት ነው። ይህን ችሎታ ደግሞ ብዙ ድርጅቶች በጣም ይፈልጉታል። ኢቨን ትልልቅ የዓለም አቀፍ ድርጅቶች ሳይቀር እንደ አፕል በጣም ይታወቃል። የሚሰሯቸው ትላልቅ ብራንዲንግ ማስታወቂያዎች ላይ ስናያቸው ሰዎች አይተው እንዲገዙ የሚያደርጓቸውን አይነት በጣም አሪፍ የሆነ ደረጃቸውን የጠበቁ ሰዎችን ማሳመን የሚችሉ አይነት ስራዎችን ይጠቀሙበታል ማለት ነው። ስለዚህ አሁን ለምሳሌ እናንተ ከኦንላይን ላይ የሆነ ነገር ስትገዙ እቃውን ወድጄ ብቻ ነው የገዛሁት ልትሉ ትችላላችሁ። ግን እሱ ብቻ አይደለም እንድትገዙ ያደረጓችሁ ዲፕዳውን ምን አለ ሰዎቹ ያስታወቁበት መንገድ ማለት እናንተን ያሳመኑበት መንገድ አለ ማለት ነው። ኮፒራይቲንግ የምንለው እሱኛው ነው ማለት ነው። በቀላሉ ስንረዳ ኮፒራይቲንግን አንድ ምሳሌ ልስጣችሁ። የሆነ ጋንግስተሮች የሆነ የመኪና መሸጫ ቦታ ይሄዳሉ። እዛ መኪና መሸጫ ቦታዎች ላይ ደግሞ 2 ሴልስ ፐርሰን ነበሩ። ማለት ያ መኪና እንዲሸጡ ያ ድርጅት የቀጠራቸው ሴልሶች ማለት ነው ነበሩ። አንደኛው ይመጣና ሰዎቹን መኪናውን ሲያስተዋውቅላቸው ማለት ሰዎቹ ሊገዙ የፈለጉት አይነት መኪናውን ሲያስተዋውቁ ይሄ መኪና በጣም ረጅም ኪሎ ሜትር ይሄዳል፣ በቃ ፍጥነት አለው፣ እንደዚህ ነው ብሎ ማለት ስለ መኪናው ያወሩለታል ለጋንግስተሮቹ ማለት ነው። በቃ ስለ መኪናው ሲሰራ ያሉት ኳሊቲዎች አሉ አይደለ? እነሱ ያወራቸዋል አንዱ ሴልስ። አንደኛው ሴልስ ደግሞ ከሩቅ ሆኖ እያያቸው ነበረ። ሰዎቹን ሲያያቸው ምን ተመለከተ? ምን አስተዋለ? ሰዎቹ ታቷላቸው፣ በጣም ግዙፍ የሆኑ ሰዎች ናቸው እና ጋንግስተር ናቸው። እና እሱ መጀመሪያ ያደረገው ምንድነው ማለት ነው ማይንዳቸውን ያነበበው ማለት ነው። ይሄ መኪና ምን ብሎ አሰበ? ይሄ መኪና እንደዚህ ነው ብዬ ስለ መኪናው ሞዴል ኤቭሪቲንግ ከማወራቸው ይልቅ እነሱ የሚፈልጉት ምንድን ነው ብዬ ማሰብ አለብኝ ብሎ አስቦ ምንድነው እነዚህ ሰዎች ምንድነው ይሄ መኪና ለምንድነው የሚጠቀሙበት ብሎ ያስባል ማለት ነው። ቀጥታ ወደ ሰዎቹ ያሉበትና አንዱ ሴልስ እያስረዳቸው እየጣረ ነው። ወደ እነሱ ያቀናና ቆይኔ ላስረዳቸው፣ ቆይኔ ልሽጥላቸው ብሎ አንዱ ጓደኛውን እንትን ያደርገዋል ማለት ነው። የዛን ጊዜ ምንድነው ያደረገው? ቀጥታ እሱ ያደረገው ምንድነው ሄዶ ከኋላ መኪናውን ከፍትና
ተኛበት ማለት ነው። ሰው ምንድነው ጋንግስተር ሲባል ሰዎች ሜቢ ሰውን ጎድቶ ገድሎ ሊሆን ይችላል የሚያደርጉበት ኦኬ ለዚህ አንድ ሰው መያዝ ይችላል ማለት ነው ብሎ ሰዎቹ ጋንግስተሮቹ የሆነ ያምናሉ ማለት መኪናውን ለመግዛት እንትን ይላሉ ማለት ነው። ማለት ራሳቸውን ያሳምናሉ ማለት ነው። እንደዚህ እያደረገ እነሱ ይፈልጋሉ ብሎ የሚያስባቸውን ነገሮች እያሳያቸው ነው ማለት ነው ሴልስ ፐርሰኑ። ስለዚህ በቀላሉ ስንረዳ ኮፒራይቲንግ ምንድነው ማለት ነው? ያ ፕሮዳክት ያ ነገር ያለውን ምንድነው ነገር ኳሊቲውን ከማሳወቅ ይልቅ የሰውን ማይንድ ሊዝ የሚችል ያ ሰው ምንድነው የሚፈልገው ቤኔፊቱን ማውራት እንደማለት ነው በቀላሉ። አሁን ይሄ መኪና ላይ የመጀመሪያ ሴልስ ፐርሰኑ መሸጥ ያልቻለበት ለምንድን ነው? እሱ ያወራለው ስለ ፍጥነቱ፣ ስለምኑ፣ ስለ ሞዴሉ፣ ስለ ኤቭሪቲንግ ስለ መኪናው ስሪት ነው ያወራለው። ግን ይሄኛው ደግሞ ምንድነው ኒዳቸው ማለት የፈለጉት ነገር ምንድነው ብሎ እነሱ እንደፈለጉት አይነት አድርጎ ስላስረዳቸው ሰዎቹ ምን ያደርጉ ማለት ነው ለመግዛት ፍቃደኛ ሆኑ ማለት ነው። ስለዚህ ኮፒራይቲንግ እንደዚህ ነው። ቃላቶችን ተጠቅመን ሰዎችን ኢንፍሉዌንስ ማድረግ፣ ማሳመን ወይ ደግሞ እንዲገዙም እንዳይገዙም የምናደርገው በቃላችን እንደሆነ አድርገን ስናቀርብ ኮፒራይቲንግ እንላለን ማለት ነው። ሰው ኮፒራይቲንግ ምን እንደሆነ አሁን ማንነቱን በተወሰነ ቢሆን ትንሽዬ ግንዛቤ አግኝተናል ብዬ አስባለሁኝ። ሰው አሁን ወደ ዋናው ስንገባ ኮፒራይተር ሆነን ለመስራት ምን ማድረግ አለብን፣ እንዴት መጀመር አለብን የሚለው ነው። ስለዚህ ቅድም መጀመሪያ በመግቢያ ላይ እንዳልኩት ኮፒራይተር ሆናችሁ ለመስራት ምንም አይነት የትምህርት ደረጃ አያስፈልጋችሁም። ኢቭን ምንም አይነት ልምድ አያስፈልጋችሁም። እንደ ጀማሪ ከፍሪ ሰርቪስም ጀምሮ ሊሆን ይችላል። ራሳችሁን በደንብ ብቁ ለማድረግ እንደዛ መጀመር ትችላላችሁ። እንዲሁ ደግሞ በጁኒየር ማለት ምንም ስራ ልምድም ሳይኖራችሁም አንዳንድ እንቅስቃሴዎችን በማድረግ ተከፋይ ልትሆኑበት የምትችለው አጋጣሚ አለ ማለት ነው። ስለዚህ እንደተረዳችሁት ኮፒራይተር ሆነር ስንሰራ ምንድነው ለማስታወቂያ የሚሰሩ ድርጅቶች ሊሆን ይችላል፣ ለተለያዩ አይነት ድርጅቶች ስክሪፕት መጻፍ ነው በቀላሉ ስንረዳ ማለት ነው። ስክሪፕቱን ደግሞ ስንጽፈው ምን በሆነ መንገድ ነው ብለናል መጀመሪያ እንዳልነው ሰዎችን ኢንፍሉዌንስ ማድረግ የሚችል አይነት አርገን ስክሪፕቶቹን ማዘጋጀት ነው። ከዛም በኋላ ያን ስክሪፕት ነው እኛ የምንሸጠው ማለት ነው። ግን ስክሪፕቱ ምን መሆን አለበት? ዝም ብሎ ጽሁፍ ሳይሆን ሰዎችን ማሳመን የሚችል አይነት ደረጃ አይነት ያለ ጽሁፍ መሆን አለበት። ሌላኛው ደግሞ እንዳልነው እያስታወቅን ያለነው ፕሮዳክት ኦር ሰርቪስ ምንድነው፣ ሰዎች ምን ይፈልጋሉ፣ ከዚህ ማለት ሰዎች ምንድነው መጠቀም ይፈልጉት የሚለውን ግንዛቤ ወስደን ራሳችን እሱ ላይ ቤዝድ ሆነን ስክሪፕታችንን ማዘጋጀት ነው ማለት ነው። ስለዚህ ምንድነው ይሄ እንዴት ነው መስራት የምንችለው ብለን የሚሉትን ስናይ ደግሞ በፍሪላንሲንግ መስራት እንችላለን ማለት ቤታችን ሆነን ለሎካል ድርጅቶችም ለዓለም አቀፍ ድርጅቶችም በፍሪላንሲንግ መስራት እንችላለን ማለት ስክሪፕቶቻችንን መሸጥ እንችላለን። ሌላኛው ደግሞ እና በጣም አሪፍ ነው ብዬ ነው የማስበው እዚሁ ሀገራችን ላይ ምን ማድረግ እንችላለን፣ የማስታወቂያ ድርጅቶች በጣም ብዙ አሉ። እነሱ ጋር በአካል እንሂድና ኢንሃውስ ኮፒራይተር መሆን እንችላለን ማለት ነው። ማለት እዛው ሆነን ለዛው ድርጅት የማስታወቂያ ስክሪፕትን የማዘጋጀት ስራ ማለት ነው። እንደዚህ ስንሆን በጣም አሪፍ ይሆናል ብዬ አስባለሁ። ሌላ ደግሞ የራሳችን ድርጅት የራሳችን ኦን ያደረግነው ካምፓኒ ካለ ደግሞ መጀመሪያ ለራሳችን ኦን ላደረግነው ካምፓኒ ማሳየት ማለት የኮፒራይቲንግ ችሎታችንን ለራሳችን ሰርተን ሰዎች እሱን በሚያዩበት ሰዓት ወደኛ የመምጣት አጋጣሚም ይኖራል ማለት ነው። ይሄ እነዚህን በመጠቀም ኮፒራይተር ሆነን
መስራት እንችላለን ማለት ነው። ብዙ ድርጅቶች ደግሞ በተለይ ይሄ ኢንተርናሽናል ድርጅቶች ብዙ ጊዜ ልምድ ነው የሚጠይቁት። ሰው ይሄ ደግሞ ሌላ እንቅፋት እንዳይሆንብን ፍሪ ሰርቪስ መስጣት አሪፍ ዘዴ ነው ብዬ አስባለሁኝ። ይሄ ምንድነው አንደኛው የስኪላችንንም እናሳድግበታለን፣ ሌላ ደግሞ እንደ ኤክስፒሪየንስም ስለሚያዝልን መጀመሪያ ላይ ፍሪ ሰርቪስ መስጠትም አሪፍ አጋጣሚ ይሆናል ማለት ነው። ቀጥለን ደግሞ የምናየው ኮፒራይቲንግ ስራ ስንሰራ ኮፒራይተር ሆነን ስንሰራ ማድረግ ያለብን ነገሮች አሉ። መጀመሪያ ላይ ኮፒራይተር ሆነን ኮፒ መጻፍ ስናስብ ኦዲየንሳችንን አንደርስታንድ ማድረግ አለብን። ማለት እነማናቸው፣ ለማን ነው ይሄ ፕሮዳክት ኦር ሰርቪስ የሚሸጠው የሚለውን ነገር ኦዲየንሳችንን ምንድነው መረዳት አንደርስታንድ ማድረግ አለብን ማለት ነው። ለምሳሌ አሁን የቦርጭ ማጥፊያ ማለት ይሄ ውፍረት መቀነስ ፕሮዳክቶችን የምንሸጥ ከሆነ እነዚህ ይሄን የሚገዙ ሰዎች ምንድነው የሚፈልጉት፣ ምን እንዲሆንላቸው የሚፈልጉት የሚለውን ነገር እነማናቸው የሚለውን ነገር ኦዲየንሱን መረዳት በጣም የመጀመሪያው ነገር ነው ማድረግ ያለብን ነገር ማለት ነው። ሁለተኛ ላይ ደግሞ የምንጽፈው ኮፒ በጣም ግልጽ እና አጭር መሆን አለበት። ማለት ሰዎች ሲሰሙ በአንድ የሚረዱ አይነት ኮፒ መሆን አለበት፣ ውስብስብ መሆን የለበትም ማለት ነው። ሌላኛው ደግሞ መጀመሪያ ላይ ማለት መግቢያችን ላይ የምንላቸው ነገሮች በጣም ሳቢ መሆን አለባቸውና ኦዲየንሱን መሳብ የሚችል ትኩረት መሳብ የሚችል መሆን አለበት። ማለት መጀመሪያ የምናወራው ነገር ሰዎችን መሳብ መያዝ ካልቻለ ሰው ስክሮል ነው የሚያደርገው ማለት ነው። ቀጥሎ ያለውን ነገር ለመስማት ሬዲ አይሆንም። ስለዚህ መጀመሪያ ላይ የምንጽፈው ማለት የምናዘጋጀው ኮፒ በጣም ሰውን የመሳብ ችሎታ ማለት ሰውን ሀሳብ ትኩረት መያዝ የሚችል መሆን አለበት ማለት ነው። ዛሬ በዋናነት ይህን ቪዲዮ ለመስራት ያሰብኩት እና የዚህ ቪዲዮ አላማ ስለ ኮፒራይቲንግ ትንሽም ብትሆን እውቀት ይዛችሁ አስፍታችሁ ደግሞ ራሳችሁ ሰርች አድርጋችሁ አይታችሁ እንዴት መስራት እንዳለባችሁ ራሳችሁ ፊግራት እንድታደርጉ ነው። እንዳግዛችሁ የምትፈልጉት ነገር ኦር ሌላ ቪዲዮ እንድሰራ የምትፈልጉት ከሆነ አሳውቁኝ። ሰው በኮፒራይቲንግ መቀጠል የምትፈልጉ ሰዎች ብዙ አይነት ዌብሳይቶችም አሉ፣ ቪዲዮዎችም አሉ። ዩቲዩብ ላይም ሰርች አርጋችሁ ይውላለሁኝ። በቀጣይ ቪዲዮ እስክንገናኝ ባይ ባይ።